ዛሬ እጅግ በጣም አስደሳችና አስደናቂ ቻናላችንን ወደ ትልቅ ደረጃ የሚያሸጋግር አዲስ አስገራሚ የዩቲዩብ ፊውቸር ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ የጆን ቴክ ሶሉሽን ቤተሰቦች። ዩቲዩብ በራሱ ጊዜ ስራዎችን እያዘመነና እያቀለለ መምጣቱን አበስራችኋለሁ። እንኳን ደስ አላችሁ። በታሪኩ ለመጀመሪያ ጊዜ በጉግል የሚሰራ ዘመናዊ የኤአይ ቴክኖሎጂ ወይም ደግሞ በጄሚናይ የሚመራ የራሱ ኤአይ ረዳት በዩቲዩብ ስቱዲዮ ውስጥ አካቷል ማለት ነው። ይህ አዲስ ሲስተም አስኪ ስቱዲዮ ይባላል። ከዚህ በኋላ ምን አይነት ቪዲዮ ልስራ ብሎ መጨነቅ ቀረ ማለት ነው። ይህ ዘመናዊ ስቱዲዮ ከጎናችን ሆኖ ሁሉንም ነገር ይነግረናል። ዛሬ ፕላትፎርሙን እንዴት እንደምትጠቀሙበት አንድ በአንድ አሳያችኋለሁ። ቪዲዮውን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉኝ። አስኪ ስቱዲዮ እንደ ሌሎቹ የኤአይ ፕላትፎርሞች መረጃ ብቻ አይደለም የሚሰጠን፣ የቻናላችሁን ዳታ በማንበብ የእናንተን ተመልካቾች ምን እንደሚፈልጉ፣ ምን አይነት ጥያቄ እንደሚጠይቁ፣ ቻናላችሁንም ምን እንደሚጎለው በመረዳት ይህም በዓለማችን እጅግ ብልጥና ዘመናዊ ከሚባሉ ኤአይ ጋር የተቆራኘ ነው። የሚሰጣችሁ ምክር በጣም የተዋጣለትና ውጤታማ ምክር ነው ማለት ነው። ስለዚህ ዩቲዩብ ራሱ አማካሪያችሁ እንደሆነ ቁጠሩት። ይህ አማካሪ በአማርኛ ጭምር ይሰራል። በአማርኛ ጭምር መጠየቅ እንችላለን። በአማርኛ ያማክረናል ማለት ነው። እሺ፣ ለመጠቀም ወደ ጉግል ክሮም ትሄዳላችሁ። አሁን በቀጥታ ወደ ጉግል ክሮም እንሄድና ዩቲዩብ ስቱዲዮ ብለን እንጽፋለን። ዩቲዩብ ስቱዲዮ፣ ከዛ የመጣልንን የመጀመሪያውን ዩቲዩብ ስቱዲዮ የሚለውን ክሊክ እናደርጋለን ማለት ነው። ክሊክ እናደርጋለን። ልክ እንደዚህ እንደኔ ክሮም ላይ ዩቲዩብ ስቱዲዮ ገብታችሁ ወደ አፕሊኬሽኑ የሚሄድባችሁ ከሆነ ከዚህ ትወጡና ምን ታደርጋላችሁ? የስልካችሁ ሴቲንግ ውስጥ ትገባላችሁ። ሴቲንግ እንገባለን። ሴቲንግ ገባን። አፕስ የሚል እንፈልጋለን ማለት ነው። አፕስ ክሊክ ታደርጋላችሁ። ከዛ ወደ ታች ታንሸራትቱና ስክሮል አድርጉ። ወደ ታች ስክሮል አድርጉ። ዩቲዩብ ስቱዲዮ የምትለዋን ዝጋ ትፈልጋላችሁ። ዩቲዩብ ስቱዲዮ ዝጋ አግኝቼዋለሁ። ዩቲዩብ ስቱዲዮን እንከፍታለን። ዩቲዩብ ስቱዲዮን ከከፈትን በኋላ ሴታስ ዲፋልት የሚላለ ሴታስ ዲፋልት የሚለውን አንድ ጊዜ ክሊክ እናደርግና ኦፕን ሰፖርትድ ሊንክ የሚለውን ኦን ከነበረ ኦፍ እናደርጋለን ማለት ነው። ኦን ነበር እኔ ኦፍ አድርጌዋለሁ። አሁን ከዚህ ዘግተን እንወጣና ተመልሰን ወደ ጉግል ክሮም እንሄዳለን ማለት ነው። ወደ ጉግል ክሮም ሄጄ የመጀመሪያውን ያን የመጣልኝን ዩቲዩብ ስቱዲዮ እለዋለሁ። ዩቲዩብ ስቱዲዮ ብያለሁ። እየከፈተልኝ ነው። እሺ፣ የፊውቸር መጥቶልኛል ማለት ነው። አስኪ ስቱዲዮ እዚህ ጋር ተካቶ መጥቶልኛል። እዚህ ጋር የጀሚናይ ምልክት እዚህ ጋር አለች። ይችን እንነካለን ማለት ነው። ክሊክ እናደርጋታለን። ስለዚህ እዚህ ጋር አስክ ሳምቲንግ ይላል። መጠየቅ የምትፈልጉትን እዚህ ጋር መጠየቅ ትችላላችሁ። ሳመራይዝ ኮመንት ሰጀስት ሃው ካን አስክ ስቱዲዮ ሄልፕ ይላል። ሳመራይዝ ኮሜንት ሰጀስት ኒው ቪዲዮ አይዲያ ሳመራይዝ ማይ ቻናል ፐርፎርማንስ ሞር ሰጀሽን ይላል። እዚህ ያሉትን መጠየቅ እንችላለን። ሌላ መጠየቅ እንችላለን። ለምሳሌ እዚህ ጋር እኔ ምን አይነት ቪዲዮ ልስራ ብዬ ልጠይቀው። ምን አይነት
ቪዲዮ ብጭን ብዙ ተመልካች ላገኝ እችላለሁ። ብዙ ተመልካች ማግኘት እችላለሁ። ብዬ ጠየቅኩት። እንግዲህ አመጣልኝ ማለት ነው። እንግዲህ እዚህ ጋር ብዙ ነገር ምን አይነት ቪዲዮ ብጭን ብዙ ተመልካች ማግኘት እችላለሁ ብዬ ነው የጠየቅኩት። ለጆን ቴክ ሶሉሽን ቻናል ብዙ ተመልካች ሊያመጡ የሚችሉ የቪዲዮ አይነቶች ለማወቅ የቻናልህን መረጃዎች ተመልክቻለሁ አለ። ባለፉት 90 ቀናት ውስጥ የተሻለ ውጤት እያስመዘገቡ ያሉትን ቪዲዮዎች እና የተመልካቾችን አስተያየት መሰረት በማድረግ የሚከተሉትን ነጥቦች አቅርቤያለሁ ነው የሚለኝ። የተሻለ ውጤት እያመጡ ያሉ የቪዲዮ አይነቶች በቅርብ ጊዜ በቻናልህ ላይ ከፍተኛ እይታ ወይም ቪው እያገኙ ያሉት ቪዲዮዎች በአብዛኛው አጫጭር ወይም ሾርት እና መንፈሳዊ ወይም በዓላትን መሰረት ያደረጉ ይዘቶች ናቸው። ለምሳሌ መንፈሳዊና የበዓል ይዘቶች እንደ 13 ሜይ 2026 እና 14 ሜይ 2026 ያሉ ቪዲዮዎች ከፍተኛ እይታ እያገኙ ነው። በተለይ ተመልካቾች በኮሜንት ላይ አሜን በማለት ከፍተኛ ተሳትፎ እያሳዩ መሆኑ የቪዲዮዎቹ ስርጭት ይረዳዋል ይላል። ሌላኛው የቴክኖሎጂና የወደፊት ትንበያ ይላል። የ2030 የወደፊት ስልኮች ኦር ዘ ፊውቸር ፎን ኦፍ 2030 የሚለው ቪዲዮ ከተመልካቾች ዘንድ ምርጥ ማብራሪያ እና ምርጥ ቴክኖሎጂ የሚሉ አዎንታዊ አስተያየቶችን አግኝቷል ይላል። የተመልካች ቁጥርን ለመጨመር የሚረዱ ምክሮች፣ አንደኛ የቪዲዮ ጥራትን ማሻሻል። አንዳንድ ተመልካቾች ቪዲዮዎች በደንብ እንዲታዩ ወይም ምስላቸው ጥራት እንዲኖረው ጠይቀዋል። ለምሳሌ በፒክስበርዝ ኤአይ ምንድን ነው ቪዲዮህ ላይ በደንብ እንዲታይ አድርገህ ብትቀርጸው ነው ጥሩ ነው የሚል አስተያየት ተሰጥቷል ነው የሚለኝ። ሌላኛው ሾርት ቪዲዮዎች ማብዛት። አጫጭር ቪዲዮዎችህ ወይም ሾርት በአሁኑ ወቅት የተሻለ ተደራሽነት እያገኙ ነው። እነዚህም ቪዲዮዎች በቋሚነት በመልቀቅ አዳዲስ ሰብስክራይበሮችን ማግኘት ትችላለህ ነው የሚለኝ። አሁን ሾርት ቪዲዮዎችን ለጊዜው ብዙም እየለቀኩ አይደለም እና እሱ ላይ ብትገፋበት ነው የሚለኝ። ሶስተኛ ወቅታዊና ትኩረት የሚስቡ ርዕሶች ስለ አዳዲስ የኤአይ ቴክኖሎጂዎች ለምሳሌ ፒክስበርዝ ኤአይ እና ስለ ወደፊት ቴክኖሎጂዎች የምታሰራቸው ቪዲዮዎች ተመልካች የመሳብ አቅማቸው ከፍተኛ ነው ብሏል። በእሱ ላይ አሁን የምትገፋበት ነው የሚለኝ። አዳዲስ የቪዲዮ ሀሳቦችን አሁንም ሊነግረኝ ነው። ተመልካቾችህ ለቴክኖሎጂ ያላቸው ፍላጎትና አሁን ያለውን የቻናልህን አቅጣጫ ግምት ውስጥ በማስገባት እነዚህ ሀሳቦች መክሬያለሁ ነው የሚለው። ከነዚህም እንግዲህ እንዲሰራ የሚመክረኝ እነዚህን ነው። ከታች የተቀመጡትን ከተመልካቾች የቴክኖሎጂ ፍላጎት የተወሰደ ሀሳብ ይላል። በኤአይ በመጠቀም አስደናቂ ፎቶዎችን እና ቪዲዮዎችን በቀላሉ የመፍጠሪያ መንገዶች እነሱን ብትሰራ ነው የሚለው። ተመልካቾች ለኤአይ ቴክኖሎጂ ያላቸውን ፍላጎት መሰረት በማድረግ አዳዲስ የኤአይ መተግበሪያዎችን ማስተዋወቅ ተደራሽነት ይጨምራል ነው። እሱ ላይ አሁንም ብትሰራ ነው የሚለው። ሌላው ከነባር የቴክኖሎጂ ቪዲዮዎች ስኬት የተወሰደ ነው የሚለው። እስካሁን ከሰራቸው የተወሰደ የወደፊት አስደናቂ የቤት ቁሳቁሶች እና የቴክኖሎጂ ውጤቶች በ2030 ስለ ወደፊት ስልኮች የሰራው ቪዲዮ
ተወዳጅ ስለሆነ ይህንኑ ሀሳብ ወደ ቤት ቁሳቁሶች በማስፋት ብዙ ተመልካች ማግኘት ይቻላል ነው የሚለኝ። በባለፈው የ2030 የወደፊት ስልኮች የሚል ሰርቼ ነበር። እሱን ደግሞ የ2030 የቤት ቁሳቁሶች ብለህ ብትሰራው ብዙ ተመልካች ታገኛለህ ነው የሚለኝ። ሌላኛው በተለይ በቴክኖሎጂ ዘርፍ የትኛውን ጉዳይ ብትሰራ የበለጠ ደስ ይልሃል? ስለ ስልኮች ወይስ ስለ አዳዲስ የኤአይ መተግበሪያዎች? ሀሳብን ብትነግረኝ የበለጠ ዝርዝር ዝግጅት እንድታደርግ ልነግርህ እችላለሁ ነው የሚለኝ። አሁን እዚህ ጋር ስለ ኤአይ ነው ወይስ ስለ መተግበሪያዎች የትኛውን መስራት አስበሃል ነው የሚለኝ። እሱን ከነገሩት አሁንም የበለጠ ማብራሪያ ሊሰጠኝ ይፈልጋል ማለት ነው። ሌላ ተጨማሪ ጥያቄ ከሆነ የምንፈልገው እዚህ ጋር አሁንም መጠየቅ እንችላለን ማለት ነው። ተጨማሪ ጥያቄዎችን መጠየቅ እንችላለን። ለምሳሌ ሌላ ምን ልጠይቀው? ከተመልካች አንጻር ብዙ ዎች አወር ለማግኘት ለማግኘት ከሎንግና ከረጅም ቪዲዮዎችና እና አጭር ቪዲዮዎች የትኛውን ልስራ? ብዬ ጠየቅኩት። አሁንም ሁለተኛ ጥያቄ ጠየቅኩት ማለት ነው። አሁን ሌላ ዝርዝር አምጥቶልኛል። ለጆን ቴክ ሶሉሽን ቻናልህ ብዙ የመመልከቻ ሰዓት ወይም ዎች አወር ለማግኘት የትኛው የተሻለ እንደሆነ ለማወቅ የቻናልህን የ90 ቀናት መረጃ ተመልክቼ ውጤቱ እንደሚያሳየው ሁለቱም የቪዲዮ አይነቶች የየራሳቸው ጠቀሜታ አላቸው ነው የሚለው። የቪዲዮ አይነቶች ንጽጽር በቻናል አስቀምጦልኛል። ባለፉት 90 ቀናት ውስጥ በቻናልህ ላይ የታየው ውጤት የሚከተለውን ይመስላል ነው የሚለኝ። የመመልከቻ ሰንጠረዥ እዚህ ጋር አስቀምጧል። የቪዲዮ አይነት፣ እይታ፣ ሰዓት እና አማካይ የመመልከቻ የቆይታ ጊዜ ነው የሚለው። አጫጭር ቪዲዮዎች 54711፣ ዎች አወር 142 ሰዓት ነው የሚለው ከ22 ሰከንድ። ረጅም ቪዲዮዎች 458 እይታ አግኝተዋል። ዎች አወር 13.3 ከ1 ደቂቃ ከ44 ሰከንድ ነው የሚለው። የትኛውን ብትሰራ ይሻላል እና ቻናልህ ወቅታዊ መረጃዎችን ቢሰራ ሞር ውጤታማ ትሆናለህ ነው የሚለኝ። እንግዲህ ቪዲዮው ይሄን ይመስላል። ቪዲዮው ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ኮሜንት ላይ ሀሳብ አስተያየታችሁን ግለጹልኝ። ሰላም ሁኑ።